በአንድ ቀን በመጀመሪያው ቪዲዮ ቲክቶክ ላይ በቲክቶክ ታሪክ የተጠላችዋ ሴት ነው ዛሬ የምነግራችሁ። እንደተለመደው ታሪኩን ከመጀመሪያው ጀምሮ ልንገራችሁ። ኬሲ ትባላለች። የምትኖረው በፍሎሪዳ ከተማ ሲሆን ስራ አጥ የ19 ዓመት ወጣት ናት። ታዲያ ድንገት ሳታስበው እርግዝና ይፈጠርባታል። በጣም ትጨናነቃለች። አንድ ውሳኔ ላይም ትደርሳለች፣ ልጇን ለማደጎ ለመስጠት። የኬሲ እናት ግን ውሳኔውን ሳትስማማ ትቀርና ኬሲ ልጇን ወልዳ ማሳደግ ትጀምራለች። የልጇም ስም ኬሊ ይባላል። ታዲያ ኬሲ የምትኖረው ከቤተሰቦቿ ጋር ሲሆን ልጇን ከወለደችም በኋላ እቤት ውስጥ ልጇን እየጠበቀች ታስራ መቀመጥን አልወደደችው። ልክ እንደ ጓደኞቿ ማታ ማታ ወጥታ መዝናናትና መጨፈር ትፈልጋለች። እናም ቤተሰቦቿ በማታ ሽፍት የሚሰራ ስራ እንደጀመረች ተዋሻቸውና በየፓርቱ እየሄደች መጨፈር ትጀምራለች። እናትየው ልጇን ትጠብቅላት ነበር። ያው ስራ ያለው ሰው ደግሞ ገንዘብ ያመጣል። ገንዘቧን ደግሞ ኬሲ የምታመጣው ከጓደኞቿና ከተለያዩ ሰዎች በመስረቅ ነበረ። ከሱም አልፎ ፎርጅ ቼኮችን ትሰራ ነበር። ከቤተሰቦቿ አልፎ የተለያዩ ሰዎችን ልጇን እንዲጠብቁላት ታስቸግራቸው ነበር። ምክንያቱም በጣም በስራ የተወጠረች ሰው እንደሆነች ደጋግማ በመናገር ማለት ነው። በ2008 ላይ ነበር ኬሲ ሌላ ከተማ ስራ አግኝታ ልትሄድ እንደሆነና ልጇን ኬሊን ሞግዚት ጋር አስቀምጣ ለመሄድ እንዳሰበች ለቤተሰቦቿ ትነግራቸዋለች። ቤተሰቦቿም እሺ ብለው በሀሳቧ ይስማማሉ። ታዲያ ኬሲ ደብዛዋ ይጠፋል። ቤተሰቦቿም እጅግ በጣም ይጨነቃሉ። ከወራት በኋላ መኪናዋ አንድ የመኪና ማቆሚያ ቦታ ላይ እንዳለ የሚገልጽ ደብዳቤ ለቤተሰቦቿ ይደርሳል። አባትየውም መኪናውን ሊያመጣ ይሄዳል። መኪናውን ሲያገኘው ውስጡ ባዶ ነበር። ነገር ግን በጣም የሚከረፋ ሽታ አለው። ያ ሽታ የአስክሬን ሽታ ይመስል ነበር። ከዚህ በኋላ ነበር ኬሲ ወደ ቤቷ ተመልሳ የመጣችው። ስትመጣ ግን ልጇ ኬሊ አብራት አልነበረችም። በዚህ ሰዓት ላይ የኬሲ እናት በጣም ስለደነገጠች ለፖሊስ ደውላ ሪፖርት ታደርጋለች። ፖሊስም ኬሲን ጠርቶ ይጠይቃታል። እሷም ልጇን ዛኒ ለተባለች የልጆች ጠባቂ እንደሰጠቻትና እሷ እንደወሰደቻት ትናገራለች። ፖሊስም ልጅሽ ለ31 ቀን ጠፍታ እንዴት ለፖሊስ አላሳወቅሽም ይላታል። እሷም በራሴ መንገድ ልጄን እየፈለግኩ ነበረ ብላ ትመልሳለች። ፖሊስም የሞግዚቷን ቤት እንድታሳይ ይጠይቃታል። እሷም ወደ አንድ አፓርትመንት ወስዳ ታሳያቸዋለች። ያም አፓርትመንት ባዶ ነበረ። በዚህ አፓርትመንት ውስጥ ለ5 ወራት ያህል የኖረ ሰው አልነበረም። ቤቱም ዛኒ የምትባል ሞግዚት ተከራይተው እንደማትኖር ይደርሱበታል። ኬሲ ምንም አይነት ሞግዚት አልነበራት፣ የእሷ ፈጠራ ነበረ። ፖሊስም ወዲያውን ያስራታል። ይህን ታሪክ በመላው አሜሪካ በየዜናው መዘገብ ይጀምራል። ኬሲም ልጇን የት እንዳደረገች ስትጠይቅ እንደማታውቅና የሆነ ቦታ ልጇ ታግታ እንዳለች ትናገራለች። ብዙ በጎ ፈቃደኛ አሜሪካውያን ይችን ህፃን ፍለጋ ይወጣሉ። ማንም ሰው ግን ሊያገኛት አልቻለም። ባለፉት 31 ቀናት ኬሲ ምን ስታደርግ ነበር የሚለው እስኪ ወደኋላ ሄደን እንመልከት። በቤቷ ኮምፒውተር ክሎሮፎርም እና አንገት መቅጨት ተብሎ ሰርች ተደርጓል። ህፃን ኬሊ ከጠፋች ከ2 ቀን በኋላ ኬሲ ጎረቤቷን ሄዳ አካፋ እንድታበድራት ጠይቃትም ነበር። ከዛ ከጓደኛዋ ቼክ ትሰርቅና ወደ ገበያ ወጥታ የሚያስፈልጋትን ነገር እየገዛች ተንበሽብሻ ነበር። ፍቅረኛዋ ጋር ሄዳ አብራ ጥሩ የምትለውን ጊዜ አሳልፋለች። አብራው በነበረችበት ጊዜ አንድ ቀን ልጇ መጥፋቷን የገለጸችው ነገር የለም። ፊቷ ላይም ሀዘን አይነበብም ነበር። እሷ ለፖሊስ እንደተናገረችው ከሆነ በዚህ ወቅት ልጇ የጠፋችበት ሰዓት ነው። ማዘን፣ መጨነቅ ነበረባት። እሷ ግን በተቃራኒው በየጭፈራ ቤቱ እየሄደች ትጨፍር፣ ትዝናና፣ ትጠጣ ነበር። ሰውነቷ ላይ አዳዲስ ንቅሳቶችንም ትነቀስ ነበር። በዚህ ቀናቶች የልጇን መጥፋት ለማንም አልተናገረችም፣ ለእናት ለአባቷን ጭምር። ታዲያ የዚች ምስኪን ህፃን መጥፋት የታወቀው ወደ ቤተሰቦቿ ቤት ስትመለስ ነበር። እናትየው ለፖሊስ ባሳወቁት መሰረት ፖሊስ ምርመራውን ሲያደርግ መኪና ውስጥ የሰው ሰውነትና የክሎሮፎርም ውህድ ያገኛል። ኬሲ ግን በጭራሽ ልጇ እንዳልሞተችና በህይወት እንዳለች ደጋግማ ትናገር ስለነበር ፍለጋው
ይቀጥላል። ነገር ግን ሕፃን ኬሊ የበላ ጅብ አልጮህ ይላል። ከወራቶች በኋላ ግን አንድ የጽዳት ሰራተኛ ከኬሲ ቤተሰቦች ብዙም የማይርቅ ጫካ ውስጥ አንድ በፌስታል ተጠቅልሎ የተጣለ ነገር ያገኛል። የሚያገኘው የሕፃን አስክሬን ነበረ። ያቺም ሕፃን ኬሊ ነበረች። አፏን ታፍና ተገላን የተገኘችው። ይሄ ክስ እስከ 2011 ድረስ ይቆያል። ኬሲም ከተከሰሰችበት የሰው ማጥፋት ወንጀል ነጻ ትባላለች። በጣም ጎበዝ የሚባል ጠበቃ ነበር የነበራት። ለመከላከል ያቀረበው ምክንያት ሕፃን ኬሊ በቤተሰቧ የዋና ገንዳ ውስጥ ተንሸራታ ወድቃ እንደሞተችና የኬሲ አባት ችግር ውስጥ ላለመግባት ስለፈለገ በላስቲክ ጠቅልሎ እንደ ጣላት ያስረዳል። ጠበቃው ያቀረበው ሀሳብ ተቀባይነት ያገኛል። በአሜሪካን ፍርድ ቤት ከህዝብ የተወጣጡ ፍርድ የሚሰጡ ሰዎች አሉ። እነሱም ስላመኑበት ነፃ ናት ብለው በነፃ ይለቋታል። 40 ሚሊዮን ህዝብ ቀጥታ የፍርድ ቤት ውሎን እየተከታተለ ነበር። ከዚህ ክስ ነፃ እንደሆነች የተፈረደው ህዝቡ ውሳኔውን መቀበል ስላልፈለገ ከፍተኛ የሆነ ተቃውሞ ይፈጠራል። ተቃውሟቸውን በአደባባይ ይገልጻሉ። ኬሲ ክሱን ነፃ ከተባለች ከ14 ዓመት በኋላ በ2025 ላይ ነበር ቲክቶክ የከፈተችው። ነገር ግን ገና ቪዲዮ እንደለቀቀች ጥላቻ በተሞሉ ኮሜንቶች ይጥለቀለቃል። ጭራቅ እንደሆነች፣ ነፍሰ በላ፣ እጅሽን የገደልሽ፣ ብዙ ክፉ የሆኑ ንግግሮች ይጻፉላት ነበር። ከዚህ ፕላትፎርም እንድትጠፋ የሚያስጠነቅቁ ጭምር ማለት ነው። እና አሁንም ያው ሰዎች ልጇ እንደገደለች ነው የሚያምኑት፣ ትክክለኛ ፍርድ እንዳልተሰጣት ማለት ነው። እናንተስ እዚህ ታሪክ ላይ ምን ትላላችሁ? በኮሜንት ሀሳባችሁን ግለጹልኝ። ለዛሬ ግን ይጨርሻለሁ። ባባይ